ኢራን የሰው አልባ የጦር አውሮፕላን ምርቷን በ3 እጥፍ ማሳደጓ ተነግሯል። በኢራንና በአሜሪካ መካከል የተደረሰው የተኩስ አቁም ስምምነቱ መጣሱንና የሆርሙዝን ወሽመጥ መዝጋቷን ተከትሎ አሜሪካ በኢራን ላይ ከባድ ጥቃት መፈጸሟ ተገልጧል። የኢራኑ ፕሬዚደንት በበኩላቸው ቀጠናው ወደ አስከፊ ጦርነት ገብቷል ሲሉ አስጠንቅቀዋል። የኢራኑ መንፈሳዊ መሪ አያቶላ ሙጅተባ ካሚኔይም በወገናቸው አባታቸውን ደም ለመበቀል ዝተዋል። ይህንኑ ርዕሰ ጉዳይ ለዓለም አቀፉ ትንታኔ ዘገባችንም መርጠን አሰናድተነዋል። ከትንታኔ ዘገባው ጋር ትዕግስቱ በቀለ ነኝ። ለበለጠ መረጃ በስልክ ቁጥር በ0961 88 82 22 ይደውሉልን። አሃዱ ኮፊ አካዳሚ። ከብልህ ጠበቃ ሞኝ ለራሱ ያውቃል ይሏል። አሁን በአሜሪካው ፕሬዚደንት ዶናልድ ትራምፕ ልብ ሽብርና ሐሳቡ ሊገልጡት ይቸግራል ነው የሚባለው። ፋርሳዊቱ ሀገር ኢራን ቢቀቅሏት የማትበስል የድንጋይ ንፍሮ ይሉትን ሆናባቸዋለች። ሰውየው አደከምኋት፣ ዘረርኋት ብለው ሲያስወሩ ቆይተው ንግግራቸውን ሳይጨርሱ ኢራን ገና ድሮ የበቀል ጥቃቷን ሰንዝራባቸዋለች። በተለይም ደግሞ ኢራናውያኑ እንገድልሃለን ሲሉ በዓለም አደባባይ ዝተዋል፣ ፎክረዋልና ትራምፕ ንጉሥ በሰራዊቱ ብዛት አይድንም ምን ሆኖባቸው ያዋዩ ቸግሯቸዋል ነው የሚባለው። ከዚህ ቀደምም ቢሆን በምርጫ ዘመቻቸው ወቅት የግድያ ሙከራ ተደርጎባቸው ለአናታቸው የተተኮሰችዋ ጥይት ጆሮአቸውን ጨርፋና ለብልባ ማለፏን ሲያስታውሱት ትራምፕ ኢራንን ሳታጠፋ ቀድሜ ላጥፋት ወደሚል ውሳኔ ከደረሱ ነገሩን ይብሱን ያወሳስቡትና ከጋን ውስጥ የገባች እንቁራሪትን ያደርጋቸዋል። ልውጣ ብትል ልኑር ብትል የማትችልበት ወዲህም ትራምፕ በምላሳቸው ቢሉ በግብራቸው ከድሆቹ ወይም ሀብታሞቹ ሀገራት እስከ ዲታዎቹ ከኋላ ቀሮቹ አልያም በዘላለም ታዳጊነት ስም ከቀሩት እስከ ስልጡኖቹ ሀያላኑና ጠቢባኑ ጭምር ያልተነካኩት የቀረጥ አበላቸውን ያላወረዱበት ሀገር አለ ለማለት ይቸግራልና ዛሬም በኢራን የግድያ ዛቻና ዝግጅት ሀገራቸው ብታስጠነቅቅ ብትዝት ከኒያ ወዳጅ መስሎ ጠላት ይሉትን ከሆኑባቸው መንግስታትና ሀገራት ዘራፍ ያለና አብሯቸው የሚቆም ኢራንን የሚያስጠነቀቅና ያወገዘ ያለመኖሩ ለእርሳቸው ከሞት ወዲያ ሕይወትን አልያም ያወቀን ጨነቀው ይሉትን ሆኖባቸዋል። ዛቻና ፉከራ ማስጠንቀቂያቸው የማያስኬድ መስሎ የተሰማቸው ትራምፕ ከኢራን ጋር በእሳት ቡጢ ከተናረቱ በኋላ መለስ ሲሉና የዲፕሎማሲው በር አልተዘጋም፣ ከኢራን ጋር የሚደረገው ድርድር መልካም ገጽታ አለ የሚል ዜና ያስነግራሉ። ይሁንና ትራምፕ ዜናው እየሄደ ባለበት ቅጽበትም ኢራንን ጠራርጌና ጣጥቤ አጠፋታለሁ ሲሉ ይደመጣሉ፣ ያስጠነቅቃሉ። የጉድ ሀገር ገንፎ እያደር ይፋጃል፣ አሊያም ቢያታት በጅ ብታይ በጅሏል። በአባታቸው ቦታ ተተክተው የመንፈሳዊ መሪነቱን ስልጣን የተረከቡት በአሜሪካና በእስራኤል የመጀመሪያው ቀን ጥቃት ክፉኛ መቁሰላቸው የሚወራባቸው ወዲህም በአባታቸው ቀብር ላይ በአደባባይ ያልታዩት አያቶላ ሙጅተባ ካሚኔይ ይህንን ሲሉ ለዓለም ሕዝብ ተናግረዋል። Retribution against the United States of America and Israel was the demand of the nation and must certainly carried out ነው ያሉት አያቶላ ሙጅተባ ካሚኔይ የአባታቸውንና የሀገሬ ሰማዕታት ያሏቸውን ደም ሳይበቀሉ ነፍስያቸው እንደማታርፍ ነው የገለጡት። የአሜሪካው ፕሬዚደንት ዶናልድ ትራምፕ የኢራንን ልትገድላቸው መቁረጥና መሰናዳት ከእስራኤል የደህንነት ተቋማት ከሰሙ በኋላ በኢራን ላይ በብዙ ሺህ የሚቆጠር የሚሳይል አባላቸውን አይነት በአይነት ሊያወርዱባት መዛታቸውን የተሰማው በዓለም ላይ መርዘኛና መዘዘኛነታቸው የለየላቸው ተጠቃሾቹ የሚሳይል አይነቶች ደግሞ የባለስቲክ፣ የሃይፐርሶኒክ፣ የሱፐርሶኒክና የክሩይዝ ሚሳይሎች ሲጠቀሱ የኒውክሌር አረር የታጨቀባቸውና የተለበጠባቸው እንዳሉ ማወቅ ያስፈልጋል። ታዲያ ትራምፕ ኢራንን በዚያ የሚሳይል አይነቶች ሊቆጓትና ሊተገትጓት መፎከራቸውን የተሰማው ዘ ዎል ስትሪት ጆርናል ይላል በሰፊውና ዝርዝሩ ዘገባው ኢራናውያኑ የትራምፕን ሕይወት ሊቀጥፏት እንደ ሩስ ሰብል እባብ እያመለጉና እየተስለከለኩ መሆናቸውን ያሳየው። የአያቶላ ሙጅተባ ካሚኔይ የደመላሽ ዛቻ እያጣቀሰ የአይሁዳዊቱ ሀገር የደህንነት ተቋማት በበኩላቸው በትራምፕ ላይ የተሴረውንና የተሰላውን የግድያ ጥንስስ ቀድመን ደርሰንበታል ሲሉ ትራምፕን በመውጣት በመግባታቸው ከእንግዲህ ጥላቸውንም ማመን እንደሌለባቸውን ያስጠነቀቋቸው። ግን ደግሞ እነዚያ ሁሉ ጠባቆቻቸው ቢሆኑ በገዛ ፕሬዚደንታቸው ላይ አፈሙዛቸውን ያዞሩት ይሆን እንዴ ሲሉ እየጠየቁ መጠርጠር አይከፋም ያሉትን ብዙዎች ናቸው። ልብ አይታመንም እንኳን ባልንጀራ ይሏል። በአሜሪካና በኢራን መካከል ተደርሷል በተባለውና በሌለችበት በተፈረመው የመግባቢያ ስምምነት
ስምምነት ንዴት ርግብግቢቷን ያነደለው እስራኤል በበኩሏ ዛሬ ሁለቱ ተፈነጃጅረውላታልና በደስታ ልቧ ጮቤ መርገጥ ለጎረቤት ቀርቶ ለመላው ዓለምም ተሰምቷል። በኢራን አብዮታዊ ዘብ ኃይል ዋና አዛዥነት የተሾሙ ሰው ጀነራል አህመድ ቫሂዲን በበኩላቸው ፊታቸው እንደ ሰደድ እሳት ወላፈን እየተጋረፈ በሚሰጡት ማብራሪያ ሁሉ ሀገራቸው ትራምፕን የመበቀሏ ነገር የማይቀር መሆኑን ነው የሚገልጡት። ትራምፕ በበኩላቸው የእስራኤል የደህንነት ኃይሎች ያወጡትን መረጃ ውድቅ አድርገውታል። እንዲያውም ከኒውዮርክ ፖስት ጋር በነበራቸው ቃለ ምልልስ ትራምፕ እስራኤልን በተጸየፈ ስሜት እያጥላሏት ይህንን ያሉት ኖ እስራኤል ካም አፕ ዊዝ ናቲንግ ነው ያሉት። ትራምፕ እንዲህ የሚል አቋምም አላቸው። እርሳቸው ከተገደሉ የጦር ኃይላቸው ኢራንን ለወሬ ነጋሪ ከቶም ለታሪክ መታሰቢያዋ ነገር ውድም ብሎ እንዲጠፋ ትዕዛዝ ለመስጠት እኔ ከሞት ሰርዶ አይብቀላለች ችሏል የሰው አገልጋዩ አህያ። የአሜሪካ ሹማምንት ስለ ሆርሙዝ የውሃ መተላለፊያ ወሽመጥ ሰላማዊና አስተማማኝ የመርከቦች ነጻ ዝውውር ይለፍፋሉ። ኢራን ደግሞ የበቀል ሱስ እያናወዛት እንደ እንክርዳድ አረቄ ከራሷ ላይ ወጥቷልና ትራምፕን እገድላለሁ ብላ ታጥቃ ደንይዛለች። የማን ቤት ጠፍቶ የማሊ በጅ ይሉትን ያስታውሷል። ጉዳዩ እንኳንስ ሊያጸድቀኝ በቅጡ በኮነነኝን ሆኖባታል። የኢራን ኃይሎች አሜሪካን ለመበቀል የጀበላሊና የሃይፋን ወደቦች ሊያወድሟቸው መሰናዳታቸውም ነው የተገለጠው። አሜሪካ ሰሞኑን በኢራን ዘልቃ የባቡር ሀዲድ ድልድይን ማውደሟን ተከትሎ ኢራን ለዚያ የበቀል ምላሽ ስትል የተባበሩት አረብ ኤምሬትን የጀበል አሊን ወደብ ለማውደም ተንጠራርታ መቆሟን የተሰማው። ከዚያም አስከትላ የእስራኤሏን የሃይፋን ከተማና ወደብ አሜሪካ ባለፈው የአውሮፓውያኑ ሐምሌ 9 2026 በሰሜን ምስራቅ የኢራን ክፍል የሚገኘውን የአክታካህ ካህን ድልድይ ማውደሟ ይታወቃል። ያ አሜሪካ በጦር አውሮፕላኖቿ ማዕተኛ ቦምብ ያወደመችው የኢራን የባቡር ሀዲድ ድልድይ ደግሞ በቱርክሜኒስታንና በካዛኪስታን አቋርጦ ሩሲያና ቻይናን የሚያገናኝ የባቡር ሀዲድ መስመር ነው። በአጭሩ ያ የባቡር ሀዲድ ምስራቁና ምዕራቡን የሚያገናኝ ነው። አሁን እንግዲህ የዓለም የንግድ መስመር ቀስ በቀስ ዋናዋና ትብቱ እየተበጣጠሰ ነው። የሆርሙዝ የመርከቦች መተላለፊያ ወሽመጥ ዳግም መዘጋቱን ኢራን አስታውቃለች። ኢራን ወሽመጡ የመዘጋቱን የመርዶ ዜና ያስነገረችው ደግሞ ትናንትና እሁድ ነው። የኢራን አብዮታዊ ዘብ ኃይል የሆርሙዝን የውሃ መተላለፊያ ወሽመጥ መዘጋት ባወጀበት መልእክቱ ተጨማሪ ማብራሪያ እስከሚሰጥና አሜሪካን በዚያ ቀጠና ጣልቃ ገብነቷን እስክታቆም ወዲያም ተጠራርጋ እስከምትወጣ ዝግ ሆኖ ይቆያል ያለው። ለዚያ የኢራን ውሳኔ ደግሞ የጥቃት ሙከራ ቢደረግ ይብላኝለት ለዚያ አካል ከላይ የእሳት ዶፍ ከታች የእሳት ጎርፍ ያጥለቀልቀዋል ይበላዋል ነው ያለው የኢራን አብዮታዊ ዘብ ኃይል። አሜሪካ፣ ኳታር፣ ኢራንና ፓኪስታን ሊደራደሩ መሆኑን ባለፈው አርብ የኢራን ከፍተኛ ባለስልጣን መግለጣቸውና የኢራኑ የውጭ ጉዳይ ሚኒስትር ሰይድ አባስ አራክቺም ኦማን መግባታቸውን መናገራቸው አይዘነጋም። አራክቺና የኦማን አቻቸው ሰይድ ባድር አልቡሳይዲን በሆርሙዝ የውሃ መተላለፊያ ወሽመጥ ጉዳይ መምከራቸው ቢገለጥም ዝርዝር ውሳኔያቸው ግን አልተሰማም። ኢራን ባለፈው ሳምንት መጨረሻዎቹ ቀናት ላይ የኳታርና የሳውዲ አረቢያን ንብረት የሆኑ 3 መርከቦችን ማውደሙ አይዘነጋም። አሜሪካ ግን በሆርሙዝ የውሃ ወሽመጥ ለሚተላለፉ የባህረ ሰላጤው ቀጠና ሀገራት የንግድ መርከቦች እንኳንስ ጥይት ቀርቶ ትንኛ ያርፍባቸውም የቀረጥ ክፍያም ቢሆን የለባቸውም፣ ኃላፊነቱን በእኔ ላይ ጣሉት ማለቱ አይዘነጋም። አንቃ ለራሱ አልበቃ አልያም የአህያ ባል ከዥባ ያስጥል ይሏል። ይህ አሜሪካ ጦር ኃይል ለእነዚያ የሳውዲ አረቢያና የኳታር መርከቦች በቀል ሲል ኢራንን ከርትፎ መሰለቁ ነው የተገለጠው። ትናንት በወጣ መረጃ ደግሞ አንድ በቆጵሮስ ሰንደቅ ዓላማ ስትጓዝ የነበረች መርከብ ክፉኛ መቶጓንና መውደሟን ወዳም ተሳፍረውባት የነበሩ ተጓዦችም ቁጥራቸው ባይገለጥ መጥፋታቸውን የተሰማው። አብሶም ደግሞ ተህራን ትናንትና እሁድ የሆርሙዝን ወሽመጥ መዝጋቷን ካወጀች በኋላ አሜሪካ በአዲስ መልክ በኢራን ላይ ጥቃት ማወጇን የተገለጠው። የአሜሪካው ፕሬዚደንት ዶናልድ ትራምፕ በኢራን ላይ 3ኛውን ዙር ጥቃት እንዲፈጸም ማዘዛቸውን ሲገልጡ የአሜሪካው የመከላከያ ሚኒስትር ፔት ሄግሴት ደግሞ ኢራን በገዛ ደካማ ምርጫዋ ዕዳዋን መገፍገፍ ይዛለች፣ ቃል በቃልም ኢራን ሜድ ፒውር ቾይስ ናው ዜይ ፔይ ነው ያሉት። የአሜሪካ ከፍተኛ ባለስልጣናት ሲናገሩ አሁን የሀገራቸው ጦር ኃይል በኢራን ባህር ኃይል፣ አየር ኃይል የሚሳይልና የራዳር መከላከያዎችን የሰው አልባ የጦር አውሮፕላን ወይም የድሮን ማዘዣ ስፍራዎችን እያወደመ መሆኑን ይገልጣሉ። የአሜሪካው ፕሬዚደንት ዶናልድ ትራምፕ እነዚያን ሁሉ የኢራንን የጦር ኃይል መሰረተ ልማቶች ማውደማቸውን ከተናገሩ ሰንብተዋል። ዛሬም ግን እያወደምን ነው ሲሉ ዜና ያስነግራሉ። ኢራን በበኩሏ የሰው አልባ የጦር አውሮፕላኖች አሊያም የድሮን ምርቷን በ3 እጥፍ ማሳደጓን የገለጠችው። ይህ መኸር ኒውስ ዘገባ ደግሞ የኢራኑ ፕሬዚደንት ማስዑድ ፔዜሽኪያን በምዕራብ እስያ ቀጠና የማተራመስ ተልእኮ የተሰጣቸው ኃይሎች መፍጨርጨር ይዘዋልና እነርሱን አያርገን ሲሉ በጽኑ አስጠንቅቀዋል። አሜሪካ በኢራን ላይ በያዘችው የ3ኛው ዙር ጥቃቷ 140 ኢላማዎችን የእሳት ራት አሊያም ዶግ አመድ ማድረጓን የገለጠችው የአሜሪካው ፕሬዚደንት ዶናልድ ትራምፕና
የኢራኑ መንፈሳዊ መሪ አያቶላ ሞጅተባ ካሚኔይ ጠብቀኝ ተባብለው ተዛዝተዋል። ማን ቀድሞ ይደርስ ጊዜ ያሳያ ሰማ የለምና ጊዜን መጠበቅ ነው። ትንታኔ ዘገባውን ስናዘጋጅ በዋቢነት የኒሳ ፋቅን፣ ሲኤንኤንን፣ ኒውዮርክ ታይምስን፣ ኒውዮርክ ፖስትን፣ ታይምስ ኦፍ ኢንዲያን፣ ኢንዲያ ቱዴይን፣ ቢቢሲን፣ ኤዥያ ዋንን፣ ሲቲ ፖስትን፣ ቮይስ ኦፍ ኤምሬትን፣ ኦንማን ሮማን፣ ሬዲዮ ፍሪ ዩሮፕን፣ አውትሉክ እና ጋልፍ ኒውስን ተጠቅመናል።